5 ነው የሚመጣው። ለምን እዚህኛ አራብሳ ሰፈራ ጋር ለምን አንድ ባሳ ይመደብ? ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋኪው። አሁን ላይ ይህን ድምጽ የማያውቅ ሰው አለ ብዬ አላስብም። የሜም ማድመቂያ የሆኑት ማዘረኝ ናቸው። በአንድ ቀን 4 ቪዲዮ ነው የሰሩት። 4ቱም ቫይራል ነው ጋይስ። ለማንኛውም ቪዲዮቹ ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ባሱ ከሳይት 5 ነው የሚመጣው። እኛ ከአራብሳ እዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። ቆይ አላለቅም። ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው። ባሱ ያለበት ጋር ሳይት 5 ሄዱ። ቆይ ሳይት 5 ሄደው ደግሞ የቀረጹትን ቪዲዮ ለሳይ ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስራ እየመጣ መገናኛ ነው የሚለው ምንድነው? ፒያሳ ታው እንፈልጋለን። የፒያሳ ባስ ደውል ግዜኛ መማረር አለብን እንዴ? እናሳታለ ተነስተው ከነበሩበት ወደ ሳይት 5 ሄዱ። ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ። ለምንድነው የፒያሳ ባስ ያሪሉ? ብሎግ በለው። ቆይ አላለቀም ገና። ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል በጣም። ጭራሽ የሚገርመኝ ነገር እኮ አላፊ የተባለችው ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ ያለች። ዝም ብዬ የምጠብቀው ነው 24 ሰዓት ስራ የለኝም። ኮሜንቱን ተመልከቱት ጋር ባሱ ሳይመጣ እኮ እሳቸው ፌመስ ሆነ። እንደምን ተመልከቱት። እንዴ እስከ ዛሬ አልተሰፋ። አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣል ኧረ ተውኝ። እስከ ዛሬ ባስ ይገዛላል። አረ ወይኔ አረ ተው እንጂ ለአዶናይ ንገሩት ጋይስ። ይሄን የባስ ፍቅር ምን እንዳይቀሩነት እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው። እዚህ ቪዲዮ አሳይቻችሁ ልመለስና ደግሞ ኮሜንት አለ ሌላ። አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ። ማይሆን ወሬ የምትጽፉ ከካሞች ምን አገባችሁ? የፈለኩትን ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች። ምድር አቃጣሪ ቅማላ የሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋኪው ሰው የፈለገው መሆን ይችላል። ቦርኮላ ስድብ በአክብሮት ተከሽኖ ያላችሁ እንደዚህ ግን አይባልም። ነውር ነው። ለነገሩ እርሶስ ፋኪው ብለው ነው የለ ከዚያ ይብዛ